ለምንድነው አማራን ማጥፋት? ለምንድነው ለአቶ ታዬ ደንዳስ የሚነገረው? ለምንስ ነው የሚጠፋው? መጥፋትስ ይቻላል? ማጥፋትስ ይቻላል ወይ? ፖለቲካ በጣም እኔን እሳቸውና ጠቅላይ ሚኒስትሩ ብቻ ስላሉ መሰከር የሌለበት ጉዳይ ነው በሚል አንዳንድ የሚነሱ ነገሮች ናቸው ማለት ነው። ለምን አሁን የተወሰነ አማራ ክልል ያለው ነገር እየረገበ ምናምን የፋኖ ተረት ልቦለድ ትርክት እየተነነ ስለመጣም ለዛች ግብአት እንዲሆን የተፈበረከች ነች። የማይገርመኝ ሁል ጊዜ ለተቃውሞ ችግሩ የብሔር ስለሆነ የኢትዮጵያ ፖለቲካ ከዚህ ቀደም የሰማው ሰው አማራን አጠፋለሁ አለ፣ ኦሮሞን በታትነዋለሁ አለ፣ ትግሬ እንዲያደርጋሉ አለ። ጠቅላይ ሚኒስትሩ ከጣሊያን ነው የመጡት። ይልቁንም የዚህ ወይም የዚያ መብት ተሟጋች ነን የሚሉ ኢትዮጵያ ውስጥ አሁን ባለው ሁኔታ ውስጥ በየትኛውም አጋጣሚና ሁኔታ ውስጥ ጠቅላይ ሚኒስትሩ በዚህ ወይም በዚያኛው ብሔረሰብ ላይ አሉታዊ አስተያየት ሲሰጡ፣ በኢትዮጵያ ሕልውና ላይ ተቃራኒ ነገር ሲናገሩ አድምጠን ሰምተን አናቅም። ይልቁንም ዛሬ ይህንን የሚያውለበልቡት በየቦታው ያሉ ሰዎች ጀዋርን ጨምሮ በሌላው ማህበረሰብ፣ በሌላው ብሔረሰብ፣ በኢትዮጵያ ላይ የጠላትነት ቅስቀሳ ሲያደርጉ የነበሩ ሰዎች ናቸው። ከአንዱ ጫፍ ወደ ሌላው ጫፍ የምንትን እንደ ፌንጣ የሚዘሉ አቋማቸው ወላዋይ፣ መሄጃቸውና መድረሻቸውን በግልጽ የማያውቁ፣ ስልጣን ለማግኘት ግን ስልጣኑ እንዲመጣ ደግሞ ኢትዮጵያ ፍርክስክሷ ቢወጣም ያን እንዲመጣ ደግሞ የሚሰሩ ብቻ ሳይሆን ከቻሉም በጸሎትም ያ እንዲመጣ የሚመኙ ናቸው።